ዛሬው ክፍል በክፍል 5 በባቡል ሀዲስ የምንመለከተው ከባለፈው የተረፈውን ወይንም ከክፍል 4 የቀጠለውን ነው ማለት ነው። እንግዲህ በዛሬው ክፍል የምንመለከተው ከኢማኑ ሲታቱን ነው። ስድስቱን ኢማን እንመለከታለን። ኢማን ስለ ኢማን አተውኩ ብዬ ሲሆን ቡኻሪ እንዳስተማሩት በቅደም ተከተል ማስተማር ስላለብኝ ነው ማለት ነው። ስድስቱ ኢማን መርሆቹ ምንድን ናቸው? አንድ ሰው በስድስት ነገር ሲያምን ነው ኢማን አለው የሚባለው። መጀመሪያ ቢላሂ ነው፣ በአላህ መኖርና ጌትነት ማመን ነው። ወመላኢከቲሂ በመላኢኮች ማመን ነው። ሁለተኛው አላህ እንግዲህ ስንት ቁጥር የሌላቸው መላኢኮች አሉት የሚታዘዙት ማለት ነው። ከእነዚህ ውስጥ ደግሞ አስሩን እንድናውቅ ታዘናል ማለት ነው። ጅብሪል ነቢያት ጋር መልእክት ይዞ ይመጣል። ሚካኤል ሲታዘዝ ዝናብ ያወርዳል። እዝራኤል ነፍሳችንን ሲታዘዝ ከአካላችንን ይለያል። እስራፊል ቀንድ ይዟል፣ ሲታዘዝ ይነቃል። ያው ቅያማ የመጨረሻው ቀን ይሆናል ማለት ነው። እስራፊል ቀንድ ይዟል። ከዛ አራተኛው መላኢካ ረቂብ ነው። በግራና በቀኝ ኸይርና ሸር የሚመለከቱ የሚከቱ ኪራመን ካቲቢን የሚባሉ መላኢኮች አሉ። አቲድ በግራ በኩል ነው፣ ረቂብ በቀኝ በኩል ነው። ኸይር ስራችንን እና መልካም ንግግራችንን ይመዘግባል ማለት ነው። ረቂብ አቲድ በግራ ትከሻችን ተቀምጦ የምንሰራውን መጥፎ ነገርና የምንናገረውን መጥፎ ንግግር ይከትባል ማለት ነው። እነዚህ ሁለቱ ኪራመን ካቲቢን ይባላሉ በአጠቃላይ መጠሪያቸው ማለት ነው። ሰባተኛው ነኪር ነው። ስምንተኛው ሙንቀር ነው። እነዚህ ሁለቱ ደግሞ የተሰጣቸው ሚሽን ተልዕኮ በቀብር ውስጥ መጠየቅ ነው ማለት ነው። ዘጠነኛው ማሊክ ነው። የጀሃነም ጠባቂ ነው። አስረኛው ሪድዋን ነው። የጀነት ጠባቂ ነው ማለት ነው። እንግዲህ ወሩሱሊሂ ካልን በሩሱሎች ማመን ነው። እንደገና ደግሞ ሶስተኛው አላህ እንግዲህ በዚህ ምድር ላይ 124,000 ነቢይ ልኳል። ከእነዚህ ውስጥ 313ቱ ሙርሰል ናቸው፣ አድራሽ ናቸው። መልእክት ይዘው መጥተዋል። በምድር ላይ ሲቀመጡ ጅብሪል መጥቶ ህዝባቸውን እንዲመሩ፣ እንዲያድኑ፣ በአላህ እንዲያምኑ፣ እንዲያደርሱ መልእክት እውነተኛውን ሃይማኖት እንዲያሳውቁ ታዘዋል ማለት ነው። እንግዲህ ከነዚህ ከ313ቱ አራቱ ባለ ኪታብ ናቸው። አራቱ ባለ ኪታብ ናቸው፣ ወርዶላቸዋል። ለምሳሌ አንደኛው ሙሳ ናቸው። ነቢ ሙሳ ተውራት ወርዶላቸዋል። ሁለተኛው ዘቡር ነው፣ ለነቢ ዳውድ ወርዷል ማለት ነው። ሶስተኛው ኢንጂል ነው፣ ለነቢ ዒሳ ወርዷል ማለት ነው። አራተኛው ፉርቃን ወቁርአን ነው፣ ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የወረደውና በእጃችን የሚገኘው ነው ማለት ነው።